በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በአምሳሉ በአርአያው የፈጠራችሁ በአርአያው በአምሳሉ ፈጥሮም በአርአያው በአምሳሉ እንደተፈጠርን በክብር ፈጥሮ ለክብር ያኖረን ዘንድ ለክብር የሚሆነንን ሕግና ትእዛዝ የሰጠን አምላክ ክብር ምስጋና ይግባው። እግዚአብሔር አምላካችን ለክብር ከሰጠን ትእዛዛት ውስጥ አንዱ ጾም ነው። ከነዚሁም አጽዋማት ውስጥ አንዱ ቅድስት ቤተክርስቲያንም 7 አጽዋማትን ስታስቀምጥ ከሰባቱ አንዱ ነነዌ ጾም ትባላለች። ለዚህ ጾም ያደረሰን አምላክ ክብር ምስጋና ይግባው። ይህችን የነነዌ ጾም ማለት በነነዌ የኖሩ የነበሩ ሰዎች በኃጢአታቸው ምክንያት በስህተታቸው ምክንያት እግዚአብሔር የሚቀስፋቸው የሚቀጣቸው ሆኖ ሳለ በነፃ ፈቃዳቸው መዳን ከፈለጉ ይድኑ፣ ካልፈለጉ ይቀጡ ዘንድ መነገር ስላለባቸው ከተመለሱ እግዚአብሔርም ይመለሳልና ካልተመለሱ የእግዚአብሔር መቅሰፍት አይመለስምና ነቢዩ ዮናስን ልኮባቸዋል ማለት ነው። የእግዚአብሔር ነቢይ ዮናስ ወደ ነነዌ ሀገር ሄዶ መዓት እንደመጣ ቁጣ እንደመጣ እግዚአብሔር እንደተቀየማቸው ይናገር ዘንድ እግዚአብሔር ልኮት ሳለ ነግሮት ሳለ የዮናስ የዋህነት እግዚአብሔር ሄጄ ብናገር መሐሪ ስለሆነ ሲምራቸው እኔ አፍራለሁ መዓት አወራ እባላለሁ በማለት ከእግዚአብሔር ለመሸሽ ሞክሯል፣ ለመኮብለልም ሞክሯል ማለት ነው። ዮናስም ከእግዚአብሔር ይኮበልል ዘንድ በመርከብ ተሳፍሮ ወደ ሌላ ሀገር እየሄደ ሳለ እግዚአብሔር ግን ሳያስገድድም በጥበቡ ወዳሰበው ወደ ነነዌ እንዲሄድ አድርጎታል። እንደ እግዚአብሔር ሐሳብ የተሳፈረበት ሌላ መርከብ ወደ ሌላ መንገድ ሆኖ ሳለ ማዕበል ሞገድ አስነስቶ መርከቢቱ ልትሰጥም ሲሆን መርከቡ ውስጥ ያሉት ልዩ ልዩ እምነት ያላቸው ሰዎች ነበሩና የዮናስንም ማንነት ያውቁ ነበርና ዮናስ አንቀላፍቶ ሳለ መርከቢቱ ልትሰጥም ደርሳ እነሱ ተጨንቀው ሳሉ መርከቢቱ ዕቃ እንዲቀላት ክብደት እንዲቀል የያዙትን ዕቃ እየወረወሩ ይሞክሩ ነበርና ማዕበሉ ግን የማይመለስላቸው ወዲያው የሚያጠፋቸው ከመሆኑ የተነሳ የተኛውን ዮናስን ቀስቅሰው ተነስ፣ ስመ እግዚአብሔር ጥራ፣ ልንጠፋ ነው ብለው ጠይቀውት ነበርና እሱም ከእግዚአብሔር የኮበለለ እንደሆነ ጥፋት እንዳለበት ስህተት እንዳለበት በሱ ምክንያት ይህ መዓት እንደመጣ ነግሯቸዋል። ራሱ ዮናስ ማለት ነው። በጣም ሲያወጡ ለዮናስ ወጥቶ ስለነበረ በእኔ ምክንያት ነው ይህ የመጣውና እኔን ወደ ባህሩ ጣሉኝ እናንተ ትድኑ ዘንድ ብሎ ዮናስ በራሱ ፈርዶ ከመርከብ አውጥተው ባህር ውስጥ ጥለውታል። እግዚአብሔር አምላክም ዮናስን የሚውጥና ወደ ነነዌ የሚወስድ አሳን አዘጋጀ። በማህፀን 9 ወር ከ5 ቀን ጽንስ ሳይታፈንና ሳይሞት እንዲቆይ የሚያደርግ አምላክ በአሳ ነባሪ ሆድ ውስጥ ደግሞ ዮናስንም 3 ቀን እንዲቆይ ያደርጎታል። አሳው ሳያኝከው ወይም ሳይበላው ሳይገለው በሆዱ አቆይቶ ነነዌ ሲደርስ ከየብስ ተፍቶታል ማለት ነው። ዮናስ ባህር ከወጣ በኋላ የወጣበትን ሀገር ሲጠይቅ ነነዌ መሆኗን ሲያቅና ሲረዳ ከእንግዲህ እስካልቀረልኝስ እናገራለሁ ብሎ ወደ ከተማዋ የአንድ መንገድ ርቀት ሄዶ ዘልቆ ስብከት ጀመረ ማለት ነው። በ3 ቀን እንደምትጠፋ እንደምትገለበት እግዚአብሔር እንደምትቆጣ ሲናገር ሕዝቡም በመስማት ንጉሱም ይህንን በመስማት ከንጉሱ እስከታች ያለው ሕዝብ ሕፃናት ሳይቀሩ ጡት ተከልክለው እንስሳትን ጭምር ምግብ ተከልክለው እምቦሳ ጥጃዎችን ምግብ ተከልክለው ለ3 ቀን ንጉሱም መጎናጸፊያውን አውልቆ የክብር ልብሱን አውልቆ ማቅ ለብሶ ሕዝቡም እንደዚሁ ማቅ ለብሶ አዝኖ ቢጾምና ቢጸልይ መቅሰፍቱ ተመልሶላቸዋል ማለት ነው። መዓቱ ከሰማይ ወርዶ ሳያጠፋቸው ሳያቃጥላቸው ተመልሶላቸዋል። በዋናነት ግን የዮናስ ሰዎች እግዚአብሔር ቢቆጣም እነሱ ስለተመለሱ እግዚአብሔር ተቆጣው ተመልሶ ይቅር ያለበት ጾም በመሆኑ ይችን የነነዌን ጾም
ስንጾም ለዋናው ለአብይ ጾም መቀበያም እንዲሆነ መዳረሻም መለማመጃም እንዲሆነ የነነዌ ሰዎች ጾመው ከኃጢአታቸው ተመልሰው ከእግዚአብሔር ምሕረት እንዳገኙ ሁሉ እኛም ይህንን ጾም በአግባቡና በስርዓቱ ጾመን ምሕረትና ቸርነት እንድናገኝ አምላካችን ይርዳን እያልኩኝ ብዙዎቻችን በልማድ እንጾማለንና ከልማድ ጾም ወጥተን እግዚአብሔር የሚወደውን ጾም እግዚአብሔር የሚፈልገውን ጾም እንድንጾም ማስተዋሉንና ጥበቡን ያድለን። አሁን ለነነዌ ጾም ያደረሰን አምላክ ክብር ምስጋና ይግባው እያል በልማድ ሳይሆን ሆዳችን ብቻ ሳይሆን ከጥሉላት ከእህል ብቻ ሳይሆን ከኃጢአት እየጾም ነነዌን ስናሳልፍ ስጋውን ሲፈሰክ እንበላለን። ከኃጢአት መጾሙን በዚያው ስንቀጥል ልምምድ እናደርጋለን፣ ድህነትም እናገኛለን ማለት ነውና እንኳን ለነነዌ ጾም በሰላም አደረሰን አደረሳችሁ። እግዚአብሔር አምላካችን ለክብር ከሰጠን ትእዛዛት ውስጥ አንዱ ጾም ነው። ሃይማኖት ባለበት ሁሉ ጾም እንዳለ ይታወቃል። ሰው ከተፈጠረበት ጊዜ ጀምሮ ጾም አለ። በለስን አትብላ በማለት የተጀመረ በመሆኑ ጾም የራሱ ስርዓት አለው፣ የራሱ ሕግ አለው እና ጾም ሲባል አይነቱ ብዙ ነው። ርኩስ ጾም አለ፣ የስጋ ጾም አለ፣ ቅዱስ ጾም አለ፣ እንዲሁም ደግሞ የፈቃድ ጾም አለ፣ የአዋጅ ጾም አለ። ይህን የአዋጅ ጾሙንና የፈቃድ ጾሙን ወደዚህ ውስጥ ስናካትተው ርኩስ ጾም ማለት አንዳንድ ሰዎች ጥፋት ለማጥፋት ሰውን ለመግደል የሆነ ነገር ለማድረግ ይህን ሳላደርግ እህል አልበላም አልቀምስም በማለት የሚሄዱበት ክርስቶስን ለመስቀል እንደተማማሉ ቅዱስ ጳውሎስንም እንደዛው ለመግደል ሲማማሉ እህል ላለመቅመስ ተማምለው ጭምር የሄዱበት አይነት ጾም ርኩስ ጾም ይጾማል። የስጋ ጾም ማለት ደግሞ የሰውነት ቅርጽ ውበት እንዲስተካከል ውፍረት እንዲቀነስ ሲባል ዝም ብሎ የሚጾም ጾም አለና እሱ የስጋ ጾም ይባላል። ቅዱስ ጾም የሚባለው ግን የራሱ ሕግና ስርዓት ስላለው ጾም የራሱ ዓላማ አለው፣ የራሱ ሕግ አለው፣ የራሱ ስርዓት አለውና በስርዓቱ መልክ እንድንጾመው ነው። ጾም 7 ዓላማዎች አሉት። እንደው በትንሹ ጾም 7 ዓላማዎች አሉት። አንደኛው ከኃጢአት ለመራቅ ነው። የጾም ዓላማው ከኃጢአት ለመራቅ መንፈሳዊ እድገትን ለማግኘት ሁለተኛው ማለት ነው። ሶስተኛ ለእግዚአብሔር ያለንን ፍቅርና ክብር ለመግለጥ ይሆናል። አራተኛ ደግሞ ራስን ለመግዛትም ይሆናል ማለት ነው። አምስተኛ የትህርምትን ህይወት ለመለማመድ፣ ስድስተኛ በሰውነት እግዚአብሔርን ለማምለክ፣ ሰባተኛ ደግሞ እግዚአብሔርን ለማገልገል ነው ዓላማው ማለት ነው። የጾም ዓላማው ይህ ነው ሲባል ጾም ውስጥ ዓይንም ሲጾም፣ ጆሮም ሲጾም፣ አፍም ሲጾም፣ ሰውነት ሲሰግድ፣ ምጽዋት ሲሰጥ፣ ክፉ ነገርን ሰምቶ ከማስተላለፍ፣ ክፉ ነገርን አይቶ ከማስተላለፍ ጸጥ ስንል ብዙ ነገሮችን ስናደርግ ሰውነታችን ሁሉ እግዚአብሔርን ያገለግላል፣ እግዚአብሔርን ያመልካል የሚለው ነገር በዚያ ነው የሚካተተው። ወደ ጥቅሙ ስንመጣ ደግሞ የጾም ጥቅም እንዲሁ ወደ 7 የሚደርሱ ነገሮች አሉ። አንደኛ የእግዚአብሔርን ገጸ ምሕረት መለመኛ ነው። ጾም የእግዚአብሔርን ገጸ ምሕረት መለመኛ ነው። ሁለተኛ ችግርን ለእግዚአብሔር መናገሪያ ይሆናል ማለት ነው። ሶስተኛ የትውልድ ስብራት የሚጠገንበት ወጌሻ ይሆናል ጾም ማለት ነው። አራተኛ አጋንንትን መዋጊያ መሳሪያ ይሆናል። አምስተኛ ከመንፈሳዊ ተጋድሎ አንዱ ጾም ነው። ስድስተኛ የእግዚአብሔርን ስጦታ መቀበያ ይሆናል። ሰባተኛ ወደ በለጠ ክብር መሸጋገሪያም ይሆናል ማለት ነው። ስለዚህ እግዚአብሔርን አመልካለሁ፣ እግዚአብሔርን እወዳለሁ የሚል ሰው ሁሉ እግዚአብሔር ካዘዘው ትእዛዛት አንዱ ለስጋዊ ሕይወታችንም ለመንፈሳዊ ሕይወታችንም ከእግዚአብሔር ጋር ለመነጋገርም ጾም አስፈላጊ ነውና በዚህ ስርዓትና ሕግ መሰረት ጾሙን እንድንጾም ወደፊት በሚመጣው ጾም ደግሞ ተገቢውን ስርዓት ይህንን 7ቱን ጥቅሞቹንና ዓላማዎቹን ተንተን አድርገን ለማየትም ለመረዳትም እግዚአብሔር ይርዳን እያልን እንሞክራለን። አሁን ለነነዌ ጾም ያደረሰን አምላክ ክብር ምስጋና ይግባው እያልን በልማድ ሳይሆን ሆዳችን ብቻ ሳይሆን ከጥሉላት ከእህል ብቻ ሳይሆን ከኃጢአት እየጾም ነነዌን ስናሳልፍ
ስጋውን ሲፈሰክ እንበላለን። ከኃጢአት መጾሙን በዚያው ስንቀጥል ልምምድ እናደርጋለን፣ ድህነትም እናገኛለን ማለት ነውና እንኳን ለነነዌ ጾም በሰላም አደረሰን አደረሳችሁ። በሰላም እንድናሳልፋት እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።